ኢኤፍ1ቲ ፒክአፕ መኪኖች በዓለም ላይ የተለመዱ ናቸው። በእኛም ሀገር ቢሆን በስፋት የሚገኙና ለተለያዩ ግልጋሎቶች የምንጠቀምባቸው መኪኖች ናቸው። ታዲያ ዛሬ አንድ ለየት ያለ ብዙዎችን ያስገረመ ድንቅ የፒክአፕ አይነት ላስቃኛችሁ። ኢኤፍ1ቲ እየተባለ ይጠራል። የሚመረተው በሀገረ ካናዳ ኤልሰም ሞተርስ በተባለ ድርጅት ሲሆን ሙሉ በሙሉ በኤሌክትሪክ የሚሰራ የፒክአፕ አይነት ነው። መኪናው ገና ከፊቱ ሲታይ እጅግ ያማረ ሲሆን ውስጡም እጅግ ቅንጡ ሆኖ የተሰራ ነው። በተጨማሪም በውስጡ 6 ሰዎችን መያዝ ይችላል። ይህ መኪና ከቅንጡነቱ በተጨማሪ ለየት የሚያደርገው አንድ ነገር ይዟል። መኪናው የሚሰራው በባትሪ ሲሆን ቻርጅ ከማድረጊያውም ውጪ ከመኪናው መጫኛ ላይ የሚዘረጋ ተዘርጊ ነገር ሲኖረው ይህ የሚዘረጋ ነገርም ሶላር ፓኔል ነው። ይህ ማለት ታዲያ መኪናው በፀሐይ ላይ በሚሆንበት ጊዜ ሁሉ መኪናውን ቻርጅ ያደርጋል። በተጨማሪም የተገጠመለት ባትሪ አስደናቂ ሲሆን ያለ ማቋረጥ ከ700 ኪሎ ሜትሮችን በላይ መጓዝ ይችላል። እንደዚህ አይነትና ለየት ያሉ መረጃዎች እንዲደርሶት ፎሎ አይረሳል።